ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድ ተከበራችሁ የዩቲዩብ ቻናል ቤተሰቦች በያላችሁበት በሰላማችሁ ይብዛ እያልኩ እንደተለመደው ዛሬ ማን ቪዲዮ የምናየው ማለት ነው። ዛሬ የማሳያችሁ የቲክታክ ዩዘር ኔማችሁን እንዴት ኤዲት ማድረግ እንዳለባችሁ የማሳያችሁ ነው ማለት ነው። አብዛኞቻችሁ ልታውቁት ትችላላችሁ፣ ለማያውቁት ወይ ደግሞ ለቲክታክ አዲስ ለሆኑ ልጆች ነው ቪዲዮ እየሰራው ያለሁት ማለት ነው። ያው የቲክታክ አፕሊኬሽን አውርዳችሁ አካውንት ክሬት አድርጋችሁ ነው ይሄንን ስቴፕ የምትቀጥሉት ማለት ነው። እሺ፣ ወደ ላብዛባችሁ ቀጥታ ወደ ቲክታክ አፕሊኬሽን እንገባለን። እሺ፣ ወደ ቲክታክ አፕሊኬሽናችሁ ከገባችሁ በኋላ ቀኝ በኩል ፕሮፋይል ምን ነካ እናደርገዋለን። ፕሮፋይል የሚለውን ነካ እንዳደረጋችሁት እዚህ ጋር ዩዘር ኔሙ ተመለከቱታላችሁ። ዩዘር ብሎ እንደዚህ ቁጥር የሚያሳይ ከሆነ እንዴት በራሳችሁ ስም እንዲህ ደግሞ በምትፈልጉት ስም እንዴት መቀየር እንዳለባችሁ ማሳያችሁናል ማለት ነው። ስለዚህ ተከታተሉኝ ማለት ነው። እሺ፣ እዚህ ጋር ኤዲት ፕሮፋይል የሚለውን ነካ እናደርጋለን። ኤዲት ፕሮፋይል የሚለውን ነካ እንዳደረጋችሁ እዚህ ጋር ተመለከታላችሁ ዩዘር ኔማችሁን። ስለዚህ እቺኛውን ኮፒ ብላችሁ ነው ለሰው ሼር አድርጋችሁ ያ ሰው ሲነካ ወደ እናንተ ፕሮፋይል የሚወስደው ማለት ነው። ስለዚህ እቺኛውን በምትፈልጉት ስም በምትፈልጉት ጽሁፍ መቀየር ትችላላችሁ። እንዴት ነው የምናደርገው? እዚህ ቦታ ላይ ከገባን በኋላ እዚህ ጋር ዩዘር ኔም የሚለውን ነካ እናደርጋለን። ዩዘር ኔማችሁን ልክ እንደነካችሁት ወደዚህ ቦታ ወስዳችኋል። ከዛ ይኛውን ማርክ እናደርግና ወይ ደግሞ እቺኛውን በመንካት እናጠፋዋለን። እንዳለ ጽሁፉን ወይ ደግሞ ዩዘር ኔሙን እንዳለ እናጠፋዋለን ማለት ነው። እናንተ የምትፈልጉትን ዩዘር ኔም ወይ ደግሞ ስም ታስገቡ። እንደዚህ በቀይ ከሆነ ያው ተይዟል ነው። ከዚህ ውስጥ ያልተያዘውን ትመርጣላችሁ ማለት ነው። ካልሆነ ግን እንደ አማራጭ እዚህ ጋር ነካ በማድረግ እቺኛውን መጠቀም እንችላለን። እቺን ስንጠቀም እዚህ ጋር አረንጓዴ ከበራ እሱ መልተያዘ ማለት ነው። ያያችሁ እንደዚህም ከሆነ ተይዟል ወይ ደግሞ አይሆንም ነው። ስለዚህ እናንተ የምትፈልጉትን ስም ታስገባላችሁ ማለት ዩዘር ኔማችሁ ላይ። ግን አስገብታችሁ ቅድም እንዳሳያችሁ በቀይ ከሆነ አማራጭ ከታች አሳይቻችኋለሁ። ከዛ ውስጥ ተመርጣላችሁ። ካልሆነ ግን ሌላ ፊደል ወይ ደግሞ ቁጥር በመደባለቅ የምትፈልጉትን ታስገባላችሁ ማለት ነው። እዚህ ጋር አረንጓዴ እስኪሆንላችሁ ድረስ አልተያዘም እስኪላችሁ ደግሞ አረንጓዴ እስኪበራ ልክ እንደዚህ የምትፈልጉትን ዩዘር ኔም ካስገባን በኋላ ሴፍ ሚለውን ነካለን። ይሄን ዩዘር ኔማችሁን በሌላ መቀየር ከፈለጋችሁ ከ30 ቀን በኋላ ነው መቀየር የምትችሉት ይላችኋል እዚህ ጋር ማለት ነው። ከዛ እንስማማለን። እዚህ ጋር ነካልና እንስማማለን። ከ30 ቀን በኋላ መቀየር እንችላለን። ስለዚህ አሁን እዚህ ጋር ባሳያችሁ መንገድ መቀየር ትችላላችሁ ማለት ነው። ከዛ አሁን እቺኛዋን ነካ በማድረግ ወይ ደግሞ ኮፒ በማድረግ የምትፈልጉት ሰው ሼር በማድረግ ሰው ነክቶ ወደ እናንተ አካውንት እንዲመጣና ፎሎ እንዲያደርጋችሁ ማድረግ ትችላላችሁ። እንዲሁም ደግሞ ሊንኩን በተለያዩ ሶሻል ሚዲያ ፔስት በማድረግ በማስቀመጥ እሱ ሊንክ ሲነኩ ወደ እናንተ ፕሮፋይል ሰው እንዲመጣ ማድረግ ትችላላችሁ ማለት ነው። ብዙ ስለ ቲክታክ እንዲሁም ደግሞ ስለ ሌሎች ሶሻል ሚዲያዎችን ማወቅ የምትፈልጉት ነገር ካለ ኮሜንት ላይ አስፍሩልኝ። እንዲሁም ሌሎችን ቲፖችን ደግሞ በሌሎች ቪዲዮዎች የምናየው ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። አብዛኛው የቲክታክ አካውንቶች ላይ የማያው ስህተት ስላለ ነው፣ ለዛ ብዬ ነው ቪዲዮን የሰራሁት ማለት ነው። ስለዚህ ያውኑ ዩዘር ኔማችሁን መቀየር ከፈለጋችሁ አሁን ባሳያችሁ መንገድ መቀየር ትችላላችሁ። እስከ መጨረሻው አብራችሁ የነበርኩ ኩረሻ ነበርኩኝ እና ለዚህ ቻናል አዲስ ከሆናችሁ ወይ ደግሞ በአጋጣሚ ይሄን ቪዲዮ እያያችሁ ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ሌሎች ምልክቱን በመጫን ቤተሰቦናችሁን አትርሱ። እንዲሁም ይሄ ቪዲዮ ለሌሎች ይጠቅማል ያስተምራል ብላችሁ ካሰባችሁ ሼር ልታደርጉ ይችላላችሁ። ማንኛውም ጥያቄና ሳይካላችሁ ኮሜንት ላይ አስፍሩልኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ እያልኩ ሰናበታችኋለሁ። ፒስ